ለልጆችህ ያላቸው ፍቅር የሚወሰነው በአንተ የገቢ መጠን ልክ ነው። ስለዚህ ብራዘር ገንዘብ ያዝ። ሰዎች ለገንዘብ ክብራቸውን አሳልፈው ይሰጣሉ። ቤተሰብ፣ ጓደኝነት በገንዘብ ምክንያት ይበተናል። ክብርህን አስጠብቀ መኖር ከፈለክ ገንዘብ ያዝ። ገንዘብ ካለህ የተቸገሩ ሰዎችን መርዳት ትችላለህ። በአንተ እርዳታ የታመሙ ታክመው ሲድኑ፣ የተራቡ ሕፃናት በልተው ሲቦርቁ ስታይ ያኔ እውነተኛ ደስታ ታገኛለህ። ለዛ ነው ገንዘብ ደስታን ይገዛል የምልህ። እስቲ የእናንተን ሐሳብ ኮሜንት ላይ ያሳውቁን። በሰርግሽ ቀን ቆንጆ ውብ አማላይ ሆነች መታየት ትፈልጋለች? እንግዲያውስ ገንዘብሽን በሜካፕ አታባክ። ይልቅ ይሄ ሚስጥር ተጠቀም። በአሪዞና ስቴት ሞንታና ዩኒቨርሲቲ የሚገኙ ሳይኮሎጂስቶች አንድ ጥናት አድርገው ነበር። በዩኒቨርሲቲ ከሚገኙ ወንድ ተማሪዎች ሳምፕል ወሰዱና በሁለት ግሩፕ ከፈሏቸው፣ ግሩፕ ኤ፣ ግሩፕ ቢ ብለው። በኋላ ለሁለቱም ቡድን ተማሪዎች የተመሳሳይ ሴት ፎቶ አሳዩዋቸው። በሌላ ቀን ግሩፕ ኤ ላሉት ወንድ ተማሪዎች የቅድሟ ሴት ከሌላ ቆንጆ ሴት ጓደኛዋ ጋር የተነሳችውን ፎቶ አሳዩዋቸው። በኋላም አንድ ጥያቄ ያቀረቡላቸው፣ የልጅቷ ውበት እንዴት ነው? የአብዛኞቹ ወንዶች መልስ ተመሳሳይ ነበር። ልጅቷ አታምርም፣ መካከለኛ ናት ነበር ያለው። በሌላ ቀን ግሩፕ ቢ ላሉት ተማሪዎች የቅድሟ ሴት ከሌላ አስቀያሚ ሴት ጓደኛዋ ጋር የተነሳችውን ፎቶ አሳዩዋቸው። ከዛም ተመሳሳይ ጥያቄ ያቀረቡላቸው። በሚገርም ሁኔታ አብዛኞቹ ወንዶች የመለሱት ዋው በጣም ቆንጆ ሴት ናት ብለው ነበር። ተመልከች፣ ልጅቷ አልተቀየረችም፣ ራሷ ናት። የወንዶቹ መልስ ግን ፍጹም ተቃራኒ ነበር። ለምን ይመስልሻል? ወንዶቹ ተሳስተው ነው? አይደለም። ይህ የአብዛኞቻችን አስተሳሰብ። የአንዲትን ሴት ውበት የምንለካው አብራት ካለችው ልጅ ጋር በማነጻጸር። ሳይኮሎጂስቶች ይህን ኮንትራስት ፕሪንሲፕል ብለው ይጠሩታል። ስለዚህ አንቺን በሰርግሽ ቀን ቆንጆ መሆን ከፈለግ በሜካፕ ገንዘብሽን አታባክ። ይልቅ ሚዜዎችሽን ስትመርጪ ተጠንቀቂ። አብሮ አደጌ ናት፣ ሚስጥረኛዬ ናት፣ ዘመዴ ናት፣ ከዝኔ ናት አይሰራም። ሁሉም ሚዜዎችሽ ከአንቺ በቁመት ያነሱ፣ ሼፕ የሌላቸው፣ በአንጻራዊነት ከአንቺ በመልክ ያነሱ መሆን አለባቸው። ከቻልሽ ያቺ አስቀያሚዋን፣ ጥቁሯን፣ ወፍራሟን ጓደኛሽን አንደኛ ሚዜ አድርጊያት። እመኚ፣ ከዛ በኋላ የሰርጉ ቀን ንግስ የምትሆኚው አንቺ ነሽ። አበባ መስለሽ ነው የምታየው። ወደፊት እንኳን የሰርግ ፎቶሽን ለሰው ስታሳይ ዋው ውበት ብለው ነው የሚደመሙት። አደራ ይሉኝታ እንዳይዝሽ በፍጹም። ይህ የህይወትሽ ትልቁ የደስታ ቀን ነው። ስለ ራስሽ ብቻ አስቢ። አደራ ሚዜዎች ስትመርጪ ተጠንቀቂ። አስቀያሚ ሴቶችን ሚዜ አድርጊ። እመኚኝ፣ በኋላ ታመሰግኝኛለሽ። ተጠንቀቅ፣ እንዳትሸወድ። ስፓርክማን በጻፈው ዘ አርት ኦፍ ማኒፑሌሽን መጽሐፍ ላይ ምን ይላል መሰለ? ሁኤቨር ሆልድስ ዘ መኒ ሆልድስ ዘ ፓወር። ገንዘቡን በእጁ የያዘ እጣ ፈንታውን ይወስናል። ፓወር ያለህ ከመክፈል በፊት ነው። ገንዘብህን አሳልፈ ከመስጠት በፊት በቅድሚያ አገልግሎቱን ተቀበል። ሙሉ ለሙሉ የምትፈልገውን ሳታገኝ ሙሉ ክፍያ እንዳትፈጽም። ይህን ዘዴ ከተጠቀም 95% በላይ አጭበርባሪዎች ራስን መከላከል ትችላለህ። ማንኛውም ድርጅት እንደዚህ ብሎ ማስታወቂያ ካስነገረ ተጠንቀቅ። ሪል ስቴት ሆነ መኪና አስመጭ፣ ሙሉ ክፍያውን በቅድሚያ ለከፈለ ይህን ያህል ፐርሰንት ቅናሽ እናደርጋለን፣ ቀድሞ ለከፈለ ቅድሚያ እንሰጣለን የሚል ማስታወቂያ ስታይ ሰፍ ብለህ ሄደ ለመክፈል አትቸኩል። ቅድመ ክፍያ ሁሉም ጌት ሪች ኩዊክ ስኪም አታላዮች የሚጠቀሙበት የማጭበርበሪያ ዘዴ ነው። ማንኛውንም ስራ ስታሰራ ስራው ሳይጠናቀቅ ሙሉ ክፍያ እንዳትከፍል፣ የተወሰነ ገንዘብ ቀንሰ ያዝበት። ያን ጊዜ ስራውን ቀጥለጥ ብሎ ይሰራል። ፓወር ያለው አንተ ጋር ስለሆነ ክፍያውን ለማግኘት ሲል እንደምትፈልገው አድርጎ ይሰራል። ሙሉ ክፍያውን ቀድመ ከከፈልክ ግን አለቀልህ፣ ተበላ። ምንም አስተያየት መስጠት አትችልም። ስራውን ባይሰራልህ እንኳን ዘገየብኝ ማለት አትችልም። ተለማማጭ ነው የምትሆነው። ስለዚህ ብራዘር ሁልጊዜ ሙሉ ክፍያ ከመፈጸም በፊት አስተውል፣ አትቸኩል። ይህን ሚስጥር ካወቅ ማንም ብድር አይከለክልም፣ ሁሉም ይሰጠዋል። ስንት ብር ነው የምትፈልገው?